በኋላ ስለማልችል አጠብቀኝ በፍቅር ስሜት ውስጥ ነካልሆነ በማጣት ውስጥ ያለው ህመም ሊገባ ይችላል እንዲህ ለመሆን አንድ ተፈቃሪ ሴት እንዳለች ግልጽ ነው እኔም ላቤላ አንተም ጋር ፍቅር የሚባል ልክፍት መጣል በል ሰላም ፍቅር ነው ምትወር አቤል ፈዛልኩ እስከመቼ ተደብቀኛል ብትችል ካኔ ተምረ ልብን መዝጋት ነበረብህ ካልቻልክ እንኳን ፍቅርንም ደብቀ እኔንም ደብቀ እንዴት ብቻ ተታመማለህ እኔ ጋር አረ ምንም አዲስ ነገር የለም እሺ ባላምንበትም ላስጨንቀ አልፈልግም እንግዲያውስ ሴት ልጅ በፍቅር አይን ላለማየት ሞክር አንተ ግን ለምን እንዲጨለምተኛ ሆንክ እንዴ እኮ ነው አሌክስ ምን ያስክ ጨለምተኛ ግዴለ እንደኔ ጣደርሶ ታያለህ ተጎርታል እኮ ይገባኛል አይገባም እንዴ ሊገባ ይችላል አቤል ከማጣት በላይ አልፈልግህም አትመጥነኝም መባልኩ እሱስ ልክ ነህ ግን ደግሞ ማፍቀር ማለት ማግኘት ብቻ አይደለም አንድ በጣም ወዶት ተሰለ አትፍረድ ይላል ይልቅ ምን ነግርሽ ነገር ነበር እና ንገረኛ አሁን ሳይሆን በኋላ አልፈልግም አሁን ንገረኝ እንዴ ነው አሁንም አልነግርሽ እኔ ደግሞ አሁን ካልነገርከኝ በኋላ መስማት አልፈልግም እንደረቅ ለማንኛውም ጊዜ እናጠናበት ቦታ እንከናኝሽ አሁን ተደውሏል መሰለኝ ክላስ ልባሽ ቻው እንዳታረፍች አሌክስ ወይ በኋላ ስለማልችል አጠብቀኝ ለምን ስላልነገርከኝ ጎኔን እየወጋኝ የሚያመኝ ይመስለኛል ለሱ ነው እንዴ ችግር የለውም ምን ገመደኝ ታዲያ ቻች እንዳታረፍሽ አይ በፍቅር ስሜት ውስጥ ነካልሆነ በማጣት ውስጥ ያለው ህመም ሊገባ ይችላል እና አትፍረድ ምናልባት የሆነ ጊዜ አንተም እንዳልፈር እየፈረድክብኝም እንደሆነ ይገባ ይሆን ቆይ ግን አንተ በማፍቀር የሚጸጽት ነገር ምንድነው ማፍቀሬን አልጠላውም
ግን ማይ እሺ ንገረኝ። ምን ብዬ ልንገርሽ ማይ? ምን ልትነግረኝ ነው እንድንገናኝ የፈለከው? እሱማ እንደምወድሽ ልነግርሽ ነበር። እኔስ ብትል እንዴት እንደምወድ። እንደምወድሽ ማለቴ እንደማፈቅርሽ ልነግርሽ ነበር። አሌክስ እየቀለድክ ነው? ለማይ ለምን? ሁሌም እቀልዳለሁ። አምላኬ ሆይ አውቀህ ነው? ማይ ስቃይ ገባሽ? ህመሜ ገባሽ? ከነገ ዛሬ አይተሽ ትረጅኛለሽ በሚል ተስፋ ምን ያለፈው ማይ ምን ያልተሰቃየው? አዝናለሁ። ያ ቀን ያ ፍቅሬን የገለጽኩበት ቀን ይጸጽተኛል። ከመጸጸትም በላይ ያመኛል። ምክንያቱም የህይወቴ ጥፋት የጀመረው ሳቀል ላይ ነው። እና ፍቅርህን ሳትገልጽ እንዲሁ እያፈቀርክ መኖር ትችል ነበር? አላቅም ግን በመናገሬ ከጎን አንድ ሰው እንዲርቅ ምክንያቱ ነው። ጠይቀ ከምታጣ ደግሞ ጊዜያዊም ቢሆን በዝምታ መቆየት ይሻላል። እውነት ግን ግጥሞች ታተመው ማየት በጣም ነው የምፈልገው። እኔ የምጽፈው የውስጤን ህመም ነው። የኔን ስሜት ብቻ የገለጽኩበትን ስነ ጽሁፍ ወደ ህዝብ ማድረስ እኔ እንጃ ብዙም አይታየኝም። አንተም እኮ የዚህ ህዝብ አንዱ አካል ነህ። ይኸውልህ ያንተን ህመም ቢያንስም ቢበዛም ሁሉም ታሟል። ወደፊትም ይቀጥላል። የሚገርም አንድ ጓደኛ አለኝና የወዳደቁ ወረቀቶችን ወደ አንድ ያሰባሰበ ነበር። እሱም ልክ እንዳንተው ነው የሚለኝ። እንዴ ይሄማ ጥሩ አጋጣሚ ነው።
በዛውም ታስተዋውቀኛለህ። ያው ሙሉውን ታሪክ ባትነግረኝም እንዲህ ለመሆን አንድ ተፈቃሪ ሴት እንዳለች ግልጽ ነው። ከቻልክ ብትወራልኝ ደስ ይለኛል። በቃ ሰሞኑን አወራልሃለሁ። እውነቴን ነው። በጣም ነው ደስ የሚለኝ። እሺ አንድ ግጥም በልልኝና ወደ ቦታዬ ልመለስ። እሺ ደስ ይለኛል። ያው አሁን አንተ ከመምጣት በፊት የጻፍኳት አጭር ግጥም አለች። እሷን አነብልሃለሁ።